بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله ወንድሞቼ ሉቅማን እነማን ናቸው የት ናቸው ከየት መጡ ምንድናቸው ብላችሁ አንዳንድ ጥያቄ አቀርባችሁልኛል በዚህ በተከበረው በረመዳን በየቦታው በየሀገሩ ተፈናቃዮችን የተራቡ የተጠሙ ሰዎችን እያለበሱ እያበሉ እያጠጡ የሚገኙ ናቸው። ወደኛም ወደ አፋር ክልል መተው ዛሬ ኢንሻአላህ የፊጥራ ፕሮግራም አድርገው በተለየ መልኩ አብልተው አጠጥተዋል። ለነዚህ ሉቅማን ማናቸው የሚለውን በግጥም መልክ ነው ለእናንተ ለጀማዓዎች የማቀርብላችሁ። ከግጥሙ እንደምትረዱ በሙሉ ተስፋ ነው መገልጽላችሁ። ርዕሱ የሉቅማን ሱመዮች የሚል ነው። እስኪ በትንሹ ትንሽ ላውሳላችሁ የሉቅማን ሱመዮች ማናቸው ካላችሁ የታረዘን አልባሽ የተራበና ጉራሽ ለተፈናቃዮች ለየቲሞች ደራሽ ዘርጎሳ ሳይለዩ ሁሉንም አዳራሽ ሁልጊዜ መስጠት ነው የነሱ ልምዳቸው ስስትም አያውቁ እኔ እስከማውቃቸው አመትም አልሞላኝ እኔም ካወኳቸው ጉድ አጃኢባየሁ ሁልጊዜ ቤታቸው እኒህን ሱመዮች እንዴት አልዘክራቸው ማልበስን ማጉረስን የሆነ ስራቸው እናንተም አትዘንጉ ዱዓ አድርጉላቸው ለአላህ የነገሩት ብዙ ሐጅ አላቸው የታመመም አሉ ዘውጅም የሌላቸው የአረብ ሀገር ኑሮ ይብቃችሁ በሏቸው በዚህ በረመዳን የተሰራው ስራ በጣም ያስገርማል ስራቸው ቢወራ በሰሜኑ በኩል ቦሩ ሜዲያ ዘልቀው በደቡብ በኩል ስልጤን አስደስተው ሐርቡን ቃኘት አርገው ገራዲዮ ላይ ወጥተው ምዕራብ ላይ ተጉዘው ከላላን ረግጠው አቀስታን ማይተው ወረባቦ ገብተው እኔ ያልጠቀስኩት ብዙ አገር ረግጠው ዝም ብለው ሳይሆን በሬንን እያረዱ ግመል እያረዱ ሰውን አስፈጥረው በምስራቅ ኢትዮጵያ አፋር ክልል ገብተው ባሳይታ ከተማ ልዩ ስራ ሰርተው እነዚህ ሱመዮች ምን አጃኢብ ናቸው ብዙ የሚባል ነበር ማቀርብላቸው ሁሉንም በዝርዝር የማነሳሳቸው ሰዓቱም ማይበቃ እዚሁ ይብቃቸው ጠቅለል ባለ መልኩ ጀነተል ፊርደውስን አላህ ይርዘቃቸው ለነዚህ ሱመዮች እኔ ቃል የለኝም በምን ልግለጻቸው እናንተም አደራ በዱዓ አትርሷቸው። ይህን ይመስላል እንግዲህ ከሉቅማን ሱመዮች እነማን ናቸው ከየት መጡ ካላችሁ በግጥም መልክ በዚህ መልኩ አቀረብኩላችሁ። ጀዛኩሙላሁ ኸይር ስላዳመጣችሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ኢንሻአላህ ወንድሞቼ ሉቅማን እነማን ናቸው የት ናቸው ከየት መጡ ምንድናቸው ብላችሁ አንዳንድ ጥያቄ አቀርባችሁልኛል በዚህ በተከበረው በረመዳን በየቦታው በየሀገሩ ተፈናቃዮችን የተራቡ የተጠሙ ሰዎችን እያለበሱ እያበሉ እያጠጡ የሚገኙ ናቸው። ወደኛም ወደ አፋር ክልል መተው ዛሬ ኢንሻአላህ የፊጥራ ፕሮግራም አድርገው በተለየ መልኩ አብልተው